ሄዩ ጋይስ አሰላሙ አለይኩም ወራህመቱላህ እንዴት ናችሁ? እናንተ ሰው ሲጠፋ ማፈልጉም ኮሜንት ማተረጉም ብቻ አቃለው እንደጠፋው ዛሬ እስቲ ይሄንን ቆንጆ መንዲ አብረን እንሰራለን። የሚያስፈልገን ግብአቶችን እኔ የተጠቀምኩት ትንሽዬ እርጎ፣ እሱ ላይ ኮረሪማ፣ ጎልደን ስፓይሲ፣ ቆንጆ በርበሬ እንዲሁም ትንሽዬ እንዲያጣፍጠው ቀረፋ፣ ጨው እንዲሁም የቲማቲም ድልህ ወይም ቲማቲም ስልስ እሱን ትጨምራላችሁ። ዘይት እንዳይረሳ። እኛው ደግሞ የምግብ ማጣፈጫችን ዝንጅብልና ነጭ ሽንኩርት አብሮ የተፈጨ ነው። ዘይት ታደርጋላችሁ። ውህዱን እንደዚህ በደንብ አንድ ላይ አድርጋችሁ ታዋህዱታላችሁ። በደንብ ትቀላቅሉታላችሁ። እኔ ፓፕሪካ ስላልነበረኝ ኖርማል በርበሬ ተጠቅሜያለሁ። እናንተ ከፈልጋችሁ ተጠቀሙ፣ ከፈልጋችሁ ከዛ ስጋችሁን በደንብ ማሪኔት እንዲያደርግ ቀደም ብላችሁ ከ1 ሰዓት ወይ ከ30 ደቂቃ በፊት እንደዚህ ውህዱን ያዘጋጃችሁትን ትቀቡታላችሁ። እዚህ ጋር ደግሞ ሩዛችንን እናዘጋጃለን። ኖርማል ለብ ያለ ውሃ ወይም ደግሞ እስኪፈላ መጠበቅ ትችላላችሁ። እኔ የፈላ ውሃ ስለነበረኝ ውሃ አድርጌያለሁ። ጨው፣ ዘይት፣ ያላችሁን ቅመም፣ ሩዝ የሚያጣፍጥላችሁን ነገሮች በሙሉ ነጭ ሩዝ ስለሆነ የምንፈልገው ውሃው እስኪፈላ እንጠብቃለን። ደረቅ ሎሚ ካላችሁ ደረቅ ሎሚ አድርጉ። ከሌላችሁ ደግሞ ኖርማል እርጥብ ሎሚ 2 ቦታ ቆርጣችሁ ማድረግ ትችላላችሁ። ከዛ በቀራችን ውህድ ድንሽና ካሮት እንደዚህ አድርጌ ፓትራው ላይ አድርጌያለሁ ማለት ነው። ኦቭናችሁ ውስጥ በደንብ እንዲበስል ከታችም ከላይ የምትለኩሱበትና በፎይል ጠቅልሉት። እኔ በፎይል ሳልጠቀልለው ትንሽ ስጋው ገንትሮብኛል። ከዛ በ180 ዲግሪ ቀስ ብሎ እንዲበስል ትተውታላችሁ ማለት ነው። ከዚህ በኋላ በደንብ ቪዲዮ ለቅላችኋለሁ። ይህን ቪዲዮ ቫይራል እንዲወጣ ሼር፣ ኮፒ ማድረግ እንዳይረሳ። ደርሶ ሲወጣ ይሄን ይመስላል። ባይ